ክቡራን አድማጭ ተመልካቾቻችን እንደምን አመሻችሁ። በዛሬ መረጃ ሰዓታችን የተለያዩ መረጃዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። በነጭ ሳር ብሔራዊ ፓርክ ያለው የዝንጀሮ መንጋ አርባ ምንጭ ከተማ ነዋሪውን ዕለታዊ እንቅስቃሴ እያወከ በመሆኑ ቁጥር ለመቀነስ ከሐምሌ 10 2018 ዓ.ም ጀምሮ እርምጃ ስለሚወሰድ ነዋሪው በጥይት ተኩስ ድምጽ እንዳይደናገር ነጭ ሳር ብሔራዊ ፓርክ ጽሕፈት ቤት አሳስቧል። ይፋዊ የዜና መግለጫው ከነጭ ሳር ብሔራዊ ፓርክ ጽሕፈት ቤት የመግለጫው ርዕስ ጉዳዩ የሰውና ዝንጀሮ ግጭትን ይመለከታል። ከላይ ከርዕሱ ለመግለጽ እንደተሞከረው በነጭ ሳር ብሔራዊ ፓርክ የሚኖሩ ዝንጀሮዎች መንጋ በአርባ ምንጭ ከተማ ማለትም በቴሌቪዥን ሰፈር፣ በአርባ ምንጭ ዩኒቨርሲቲ፣ በአርባ ምንጭ አየር ማረፊያና በአርባ ምንጭ አጠቃላይ ሆስፒታል በተደጋጋሚ ግጭት የፈጠሩ መሆኑ ይታወቃል። ይህን ተከትሎ የቴሌቪዥን ሰፈር ነዋሪዎች በዝንጀሮ መንጋ የደረሰባቸውን ጉዳት በመጥቀስ ተቋማችን ከሰው የፍርድ ቤት አፈጻጸም ውሳኔ ደርሶ ቆይቷል። ስለሆነም ከቀን 10 11 ወር 2018 ዓ.ም ጀምሮ በተናጠል መንገድ የዝንጀሮ ቅነሳ ስራውን ስለምንጀምር የአካባቢው ማህበረሰብ የጥይት ድምጽ ሰምቶ በድንጋጤ ውስጥ እንዳይገባ ጉዳዩ የሚመለከተው ተቋም ለአካባቢው ማህበረሰብ የማሳወቅና ለተግባሩም ትብብር እንድታደርጉልን በትህትና እንጠይቃለን። የነጭ ሳር ብሔራዊ በአዲስ አበባ መስቀል አደባባይ ሰላማዊ ሰልፍ ተካሂዷል። ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይ አፈሳ ይቁም ሰላም ይስፈን በሚል መሪ ቃል የተዘጋጀ ሰላማዊ ሰልፍ ተካሂዷል። ይህ ሰላማዊ ሰልፍ በዋናነት በትግራይ ክልል ያለውን ወቅታዊ ቀውስ ለመቃወም የአፈሳ ተግባራት እንዲቆሙ ለመቃወምና ለፌዴራል መንግስት እንዲሁም ለዓለም አቀፉ ማህበረሰብ ድምጽ ለማሰማት ታስቦ የተዘጋጀ ነው። በዕለቱ ሰልፈኞች የትግራይ እናቶችን ባይቁም የሚሉን ልዩ ልዩ መልእክቶችን የያዙ መፈክሮችን በማንበብ ድምጻቸውን አሰምተዋል። ከማለዳው 12 ሰዓት ጀምሮ የተካሄደው ሰልፍ በርካታ ቁጥር ያላቸው የህብረተሰብ ክፍሎች የተሳተፉበት ሲሆን መልእክታቸውን በሰላማዊ መንገድ ማስተላለፋቸው ተገልጸዋል። የጣና ሐይቅን በዓለም አቀፍ ቅርስነት ለማስመዝገብ የሚያስችል የቅርስ ምርጫ ሰነድ በዩኔስኮ ተቀባይነት አገኘ። በአማራ ክልል የሚገኙ መስህብ ሀብቶችን በማልማትና በማስተዋወቅ የባህልና ቱሪዝም ኢንዱስትሪውን በማሳደግ የክልሉን ህዝብ ተጠቃሚነት ለማረጋገጥ እየሰራ እንደሚገኝ የክልሉ ባህልና ቱሪዝም ቢሮ አስታውቋል። በአሁኑ ወቅት ይህንን ስፍራ በዓለም አቀፍ ቅርስነት ለማስመዝገብ የተዘጋጀ የቅርስ አስተዳደር እቅድና የቅርስ መምረጫ ሰነድ ለዩኔስኮ በመላክ ተቀባይነት ማግኘቱን የህዝብ ግንኙነት ኃላፊው ገልጸዋል። ኢትዮጵያ የዓለም አርቲፊሻል ኢንተለጀንስ ትብብር ድርጅት መስራች አባል ሆነች። ኢትዮጵያ ከ9 ዓለም ሀገራት ጋር በመሆን በአዲሱ የዓለም አቀፍ ቴክኖሎጂ ስምምነት የአርቲፊሻል ኢንተለጀንስ ትብብር ድርጅት መስራች አባል መሆኗን በይፋ አረጋገጠች። በቻይና ሻንጋይ በተካሄደው ከፍተኛ ልዑካን ጉባኤ የኢኖቬሽን ቴክኖሎጂ ሚኒስቴር በለጠ ሞላ ስምምነቱን ተፈራርመዋል። ድርጅቱ መመስረት ዓላማ በዓለም አቀፍ ደረጃ እየሰፋ የመጣውን የቴክኖሎጂ ክፍተት በማጥበብ የሰው ሰራሽ አስተውሎቱን ለሰው ልጆች በሚጠቅምና ደህንነቱ በተጠበቀ ፍትሃዊ በሆነ መንገድ ማልማት ነው። የተባበሩት መንግስታት ድርጅት መርሆዎችን መሰረት ያደረገው ይህ ተቋም ሀገራት በጋራ በመመካከርና እውቀትን በመለዋወጥ ከዘርፉ የሚገኘውን ፋይዳ እንዲያጋሩ የሚያስችል መድረክ ነው። ክቡራን አድማጭ ተመልካቾቻችን ከውጭ ወዳገኘነው መረጃ ስናመራ ሱዳን በቀይ ባህር ዳርቻ የጋዝ ተርሚናል ለማልማት ከቱርክ ኩባንያ ጋር የመግባቢያ ስምምነት ተፈራረመች። የሱዳን የባህር ወደቦች ባለስልጣን በሀገሪቱ ቀይ ባህር በሚገኝ የሰዋኪን ወደብ ላይ የጋዝ ተርሚናል ለማልማት አርጋስ ከተባለ የቱርክ ኩባንያ ጋር መግባቢያ ስምምነት መፈራረሙን አልሙዋቂ የተባለ የሱዳን የሀገር ውስጥ ጋዜጣ ዘግቧል። ረቡዕ ዕለት በፖርት ሱዳን በሚገኘው የባህር ወደቦች ባለስልጣን ዋና መስሪያ ቤት የተፈራረመው ይህ ስምምነት የባለስልጣኑ ዋና ዳይሬክተር ጀሊና መሐመድ እና የኩባንያው ባለቤት አልዳባግ መፈራረማቸው ዘገባው አመልክቷል። እንደ ዘገባው ከሆነ ፕሮጀክቱ በሰዋኪን ወደብ ላይ በባርጅ በሚደገፍ መርከብ ላይ ማቆሚያ ላይ የተመሰረተ አዲስ ጋዝ ተርሚናል ግንባታን ያካትታል። ጀሊና እንደገለጹት ይህ ተቋም በሱዳን በአይነቱ የመጀመሪያ ራሱን የቻለ የጋዝ ተርሚናል የሚሆን ሲሆን በአንድ ጊዜ 3 መርከቦችን የማስተናገድ አቅም ይኖረዋል።